እኔ በተቻለኝ አቅም ቀላሉንና ቆንጆውን መንገድ ነው የምመርጠው። ጠብቂ፣ ዋጋሽን የምሰጥሽ። በጀላጉስሽ ደግሞ ድጋሚ ይቅርታ፣ በጣም ይቅርታ። ማለት እኔ አስቤው አይደለም። አንቺ ሴትዮ ዘንድሮ እኔ ለማሳበድ ቆርጠሽ ተነስተሻል አይደል? አንቺ ደደባት። ምንድን ነው? ታዩ ማለቴ ህብስት ምንድን ነው? እኮ የሆነ ፎቶ ልካልኝ ነው። ይቅርታ፣ በጣም ይቅርታ። ማለቴ እኔ አስቤው አይደለም። እኔ ምንድን ነው ባምላ? ህብስት ዝም ብለህ እያየኝ እኮ ነው በአምላክ። በዛ ላይ ደግሞ ስሜን ደጋግመህ እየጠራው ነው። ምንድን ነው የተፈጠረው? አንቺ ለምንድን ነው ስልክሽን ደረትሽ ላይ አድርገሽ የቀረሽው? ሄርሚ ፎቶ ልካልኝ ነው እና ደግሞ ደስ አይልም። ደስ አይልም? አዎ ደስ አይልም። ለምን እንደላከችልኝም አላውቅም፣ ግን ያንተ ይቅርታ ላይ ትኩረት ባደርግ ይሻለኛል። ለትዕቢትህና ለጥፊዎች ዋጋ ትከፍላለህ። እንዴት እንደማስከፍል ደግሞ አውቃለሁ። በዩኒፎርም ያያት ትንሽዬና ብቸኛ ልጅ አቅም አሳይ። ምንድን ነው? ለእኔም ንገሪኝና አብረን ፈገግን በላ። ስራ ነው፣ በጣም ቆንጆ ስራ ነው እና ሳይሳካልኝ አይቀርም። ታዲያ ብጋራሽ እንዳለሽ ፈርተሽ ነው ደስታሽን አፍነሽ ለሳቅ አልሳቅ እያልሽ የምትጨናነቂው? አይ እንደሱማ አይደለም፣ ግን በመጀመሪያ ክፍያ እራት ጋብዛለሁ። በአንድ አፍ ደስ ብሎኛል። ይልቅ ግን ስሚኝ፣ መተጋገዝ ካለብን እንተጋገዛለን። እሺ? በዚህ ጊዜ አይደለም ሰው አስታሞ መኖር ራሱ ከባድ ነው። ያው የግድ ስለሆነብን ነው እየኖርን ራሱ ያለ ነው። ልክ ነህ፣ ግን ደግሞ ግድ የለህም አታስብ። እኔ በተቻለኝ አቅም ቀላሉንና ቆንጆውን መንገድ ነው የምመርጠው። ምን አባቱ ለምን አባቱ ብለሽ በከባዱ መንገድ ትሸከሚዋለሽ? ቀላሉን መንገድ መምረጥ ነው እንጂ። በዛ ላይ ከእነሱም ጋር አወራለሁ፣ የእናቴንም ሕክምና እከታተላለሁ። ስለዚህ ስልኬ ላይ ብዙ ጊዜ ሳጠፋ እንዳይደብርሽ። ኧረ አይደብረኝም። በስንት ጊዜ ተገናኝተን አይደለም ስልክሽ ውስጥ ራሱ ብትሆኝ አይደብረኝም። ስለተረዳኸኝ አመሰግናለሁ። ምንም አትይም? ምን ልበል? ይቅርታ አልከኝ አይደል? በቃ ምንም ነገር እንደ አዲስ ማውራት አልፈልግም። ፊት ላበላብ ሲሆን እኮ ተጨንቀሃል። በአምላክ በቀጣይ 2 ደቂቃ የተቆረጠውን ልክላታለሁ። አብነትም አጠገቤ ነው፣ ያው እንድታውቀው ያህል ነው። ለምን እንዳላከችው አልገባኝም። ተሳስታ ነው የሚሆነው። መጡ አንዴ። እውነት በጣም ነው የምታስቀው። አንቺም እኮ ለመሳቅ በጣም ዝግጁ ነሽ። በምን ልሳቅ ብለሽ ተቸግረሽ ነበር እንዴ? ይቅርታ እሺ፣ ሰዎቹ ናቸው ማንሳት አለብኝ። አቤት። አንቺ ቆሻሻ፣ ምንድን ነው የምትፈልጊው? አንደኛ አንተን። ይኸውልሽ፣ ይሄ ነገር ቢቀርብሽ ይሻልሻል። በጣም ትጸጸቻለሽ።
እሺ አመሰግናለሁ። አንተም ግን እሱን በደንብ ተጠንቀቅ እሺ። ሁለተኛ ደግሞ የምጽፍልህን የገንዘብ መጠን ሁሉንም ነው የምፈልገው። ነገሩ ደግሞ ጥሩና ሰላማዊ እንዲሆን ክፍያዬ ቶሎ ቢገባልኝ ጥሩ ነው። ትንሽም ቢሆን አታስጠብቀኝ። ያው አማራጮቹ ብዙ ናቸውና ፊቴን ላዞር እችላለሁ። ጠብቂ፣ ዋጋሽን ነው የምሰጥሽ። እሱ ቢቀርብህ አይሻልም? ጌትዬ በባዶ እጅ ይሆንብሃል እኮ። ደህና ነገር ያሽበት የመሰለሽን እጅሽ እሰብርልሻለሁ። በአምላክ ደህና ነህ? ደህና ነኝ፣ መጣሁ። ሰው አታስጨንቅ። በቃ አካውንቴንና የገንዘቡን መጠን ልክልሃለሁ። አሁኑን ወደ ስራ ብንገባ ነው የሚሻለው። ደህና ዋል። መቼ ነው በዚህ ልክ ደደብ የሆንኩት? መቼ ነው በዚህ ልክ እንደዚህ የተፈጠፈጥከው? እንሂድ አይደል አብነት? እሺ እንሂድ። ግን ይኸውልሽ እንደ ሰሞኑ እንዳትጠፊ እሺ? ከዚህ በኋላማ ጥፊ ብለህ ስለምነኝ እራሱ አልጠፋም። ያርግልኝ ያርግልኝ። በቃ ሂሳብ ልክፈልና እንሂድ። ናይ እናት። አንድ ጊዜ መቆም ትችያለሽ? አይ አልችልም። በአምላክ እኔ አግዝሻለሁ። በአምላክ ግን በሰላም ነው? ረጅም ሰዓት እኮ ውጭ ቆመ እያወራ ነበር። የምልሽን ብቻ አድርጊ። በጣም እያስፈራራኝ ነው። ለአሁን አትፍሪ፣ ለአሁን ብቻ እኔ አግዝሻለሁ። አይ አልችልም። እኔ አግዝሻለሁ። አሁን እንሂድ፣ በቃ ወደ ቤት እንሂድ። ሄርሚስ ትሰሚኛለሽ? ምንድን ነው ስትደባደቡ ነበር እንዴ? ደግሞ ምንድን ነው ፊትህ ደም መስሏል እኮ። ህብስትዬ ምን አድርገሽ ነው? ምንም አልሆንኩም። ልንሄድ ነው። ሄርሚ ምን ሆነሽ ነው? በስህተት ነው ብዬ ይቅርታ። ምንድን ነው መምጣት አልነበረብንም እንዴ? ወይ እንውጣላችሁ? አብነት በኋላ እንገናኛለን። እንሂድ። እኔም ከእናንተ ጋር ልምጣ ታዲያ? እሺ በቃ እንሂድ። አንተ ለምን አብረን አትመጣም? እኔ ደግሞ ምን እሰራለሁ? አትጨቃጨቁብኝ። እዚህ ቶሎ ወስኑ። እሺ በቃ እመጣለሁ። በጣም አሪፍ። እንደውም እኮ ከኔ ጋር ምንም አላወራንም። አዎ ቦታ እንቀያየራለን። አሪፍ። እሺ እንደዛ ከሆነማ አብነት የመጀመሪያው ክፍያ ገብቷል። እራት ትጋበዛለህ። አንተሲት ስለተሳካልሽ ደስ ብሎኛል። ምን ተሳክቶልሽ ነው? ቆይ እኛ ሳንጋበዝ? እንደው ባልጠፋ ጊዜ በዚህ ጊዜ ሌት ያለሽ ምን ነው አለምዬ? እንዴ እና ታዲያ ከቤተሰቦች ጋር ልቆራረጥ እንዴ? ቆይ አሁን እዚች ከደብረ ዘይት ደርሶ ለመምጣት ነው አሁን እንደዚህ የሚያደርገው? ግዴታ እኮ ነው ቤተሰቦችን ማየት አለብኝ። ራቅ አላልኩም እኮ። ለመሄድ ያሰብሽበት ጊዜ ልክ አይደለም ነው ያልኩት። ልዝናና ነው እንደሚሄደ። ምን ሆነ ነው? ስራውስ እኮ ነው እያልኩሽ ያለው ቲፍቱ። ስራው ምን ይሆናል? በአንድ ቀን ተገንብቶ የሚያልቅ ህንፃ የለን። በዛ ላይ ደግሞ በራሴ እሰራለሁ እያልክ ነበር። እስኪ ስራ ወላ አንተም ወንድ ይውጣ። አንቺ ሴትዮ ዘንድሮ እኔ ለማሳበድ ቆርጠሽ ተነስተሻል አይደል? እኔ ምን አሳብዳለሁ? ማበድ ካለብኝም እኔ ልበድ እንጂ ከአንድ እህቴ ልታቆራርጠኝ ነው እንዴ? ቆይ ምን ልሁን የምትለው? አረ ሂጅ በቃ። ያንቺ እህት ጨዋ አይደለች፣ ትሟሟለች። እሱስ አትሂጂ ብትለኝም እሄዳለሁ። መሄድ የማይቀር ነው። ስለዚህ አሸንፌ ያለው ነው ፉከራው። የሚበግረኝ የለም ነው ደርደርታው። ዳርዳር አላልኩም ማለት በግልጽ ነው የተናገርኩት። ቆይ እስኪ አንድ እህቴ ታማ በምን አንጀቴ ነው የምችለው? ደረስ ብዬ ባይ አይቻት መጣ ምን ችግር አለው? ብርድ ያላት እንደሆነ መሮጥ አለብሽ እንዴ? እንዴት ነው ዘንድሮ ከዚህ ሴትዮ ጋር መግባባው? ለነገሩ ለኔ አሪፍ አርክሽልኝ።
በጣም ብዙ ተናቸው መጣን እኮ እዚህ እንጠብቃቸው። በአምላክ በጣም እየሸሸኝ ነው ታውቃለህ አይደል? አዎ በጣም ታስጠኛለሽ። በተቻለ አቅም ባላይሽ ደስ ይለኛል። ደስ የሚሉ ንግግሮች ላይ በጣም ጎበዝ ነህ። አመሰግናለሁ። አብረሃት ለተኛሃት ሴትና እወድሃለሁ እያለች ላለች ሴት የምታሳየው ባህሪ ይሄ ነው? መወደድ እኮ ቀላል ነገር አይደለም። ትንሽ አታፍሪም እንዴ? ከደቂቃዎች በፊት እኮ አስፈራርተሽ ገንዘብ ስትቀበይ የነበረውን ሰው አሁን ስለ መውደድ ምናምን የምታወሪው? እኔ ስለማልወድህ አይደለም እንደሱ ያደረኩት። ህመም ስለምትወጂ በጣም ያስታውቃል። አማራጭ ስለሌለኝ ነው። የህክምና ብር ያስፈልገኛል። ስለዚህ እናቴን ከማጣት አንተ እንደዛ ብታስብ ነው የሚሻለኝ። በእናትሽ የምታሳብቢው ነገር ግን ትንሽ አልበዛ? እውነት ግን እናትሽ ታማ ነው? ምንም ስለማታውቀው ነገር አታውራ። አንተ ስለኔ ምን ታውቃለህ? ይቅርታ ግን የማወቅ ፍላጎትም የለኝም። አዎ ስለኔ ምንም የማወቅ ፍላጎት የለህም አይደል? ግን እኔ ወድጄ ያለው እያልኩ ነው ያለሁት። እሺ በቃ ከቻልሽ አፍሽን ዝጊና ቁሚ። አብነት እና እንዴት ነው? ከኤርሚ ጋር እየተግባባችሁ ነው አይደል? አንቺ ደግሞ ከአንቺ በፊት አለ እንዴ ነው የማውቃት? ጭራሽ ከኔ በፊት ነው የምታውቃት? እኔ አይደለ እንዴ ያስተዋወቅኳችሁ? እራስቸው ለካ አንተ ነበርክ ያስተዋወቀኝ። አንቺ ደግሞ አስታውሽ እንጂ ሁሉን ነገር አስታውሰን እንዴት እንችላለን? ይልቅ ከጀንትሉ ጋር አወራችሁ? አዎ ግን ብዙም አይደለም። በአምላክ የሆነው ነገር አለ አይደል? ምን አውቃለሁ። ከአንቺ ጋር እንደ ቆየው በቃ ደህና አይመስልም። የሆነ የሚጨንቅ ነገር አለው። በአምላክን እኮ እንደዚህ ሆኖ አይቼው አላውቅም። እንደ አንቺ የምርሽን ነው እንዴ? ምን የተለየ ነገር አይተሽ ነው? የሆነ የሚጨንቅ ነገር ነበረው። ሁኔታው በጣም ያስፈራል። ብቻ እሱም በጣም ተጨንቆ ነበር። እሺ ሌላስ? ሌላ አይ ሌላውን እንኳን ባልነግርህ ይሻላል። አሃ ህቡ ነው ሚስጥር መደባበቅ ተጀመረ ማለት ነው? አይ ልደብቅ እኮ ፈልጌ አይደለም እኮ። ታዲያ ምንድነው ንገሪኛ። በአምላክ ይቅርታ ጠየቀኝ፣ አቀፈኝ፣ ጥብቅ አድርጎ አቀፈኝ። ሁኔታው የስንብት ነው የሚመስለው እና በጣም ፈራሁ። ስንብት? አዎ እንደዛ ነበር የሚመስለው። አያደርገው፣ እንደዛ የሚባል ነገር የለም። ይልቅ እንሂድ። ስንብት ትለኛለች? የምን ስንብት? አዎ ልክ ነው። እሺ ቆይ እስኪ አንዴ መልሼ ልደውል። እሺ ወደ ነበራችሁበት ቦታ ተመለሳችሁ አይደል? ምንድነው የነበርንበት ቦታችን? መሸካከም ነው። ሌላ ምን ቦታ አላችሁ? ምን ቦታ ሊኖራችሁ ይችላል እናንተ? በየአጋጣሚ በቃ እንደባ መርዝሽን ካረጨሽ ደስ አይልሽም አይደል? እኔ ላይ አፋችሁ መክፈታችሁ ምንም ትርጉም የለውም። ወዳችሁ ነው አስቀምጣችሁ የምትቀልቧት። እኔ እኮ ድንጋይ አይደለሁም። ለምንድን ነው እዚህ ቆሜ እንደዚህ የምትናገሪው? እንደ ሰው ትንሽ እንኳን አይከብድሽም? አያ አይደለ? ተመልከት፣ የልብ ልብ ሰጣት እንዴት አፏን እንደምትከፍት። እኔ አይደለሁም የልብ ልብ የሰጠኋት፣ አንቺ ነሽ። ብዙ እያወራሽ ራስሽን ያቀልልሽው አይደለ? እንደዚህ እያልክ በደንብ አጥግብልኝ እንጂ እኔ በአንቺ ንግግርም ሆነ በሱ ሁኔታ የምለዋወጥ አሻንጉሊት አይደለሁም። እሺ የራሴ አስተሳሰብ አለኝ። በአምላክ ወደ ክፍሌ ውሰደኝ። ኦቴ እንደው ከዚህ ቆርኪ ጭንቅላትሽ የሚፈልቀውን ሀሳብ አይቼው ወገኛ። እንደው ግርም ያለኝ ነገር ምን አግኝተሽ ይሆን? ማን ልብ ልብ ሰጥቶሽ ይሆን እንደዚህ ትብት ያልሽው? በአምላክ በእናትህ ቶሎ ውሰደኝ። ውሰዳት እስኪ። የት ድረስ እንደሚወስድሽ እናያለን። መጨረሻሽ ግን በኔ እጅ ነው። ማይረው ታፈሱ። አቤት እቴ። እንዴ ምን ነው ዛሬ በአንዴ ስጠራሽ ሰማሽ? ማን ሊሞት ነው? ምን ላድርግ? ተመስገን ነው። በሂጂ ቶሎ ብለሽ የልጅቷን እራት አዘጋጅልኝ፣ ወስጄ ልስጣት። ፈጠን አድርገው፣ አትንቀጭቀጭ። እዚህ ምን ትድበለበልብኛል? ድብልብልች ደግሞ ብላ ያለ ሀሳብ ትበላለች፣ ተድበለበለች። ታውቂያለሽ ግን በጣም ነው ደስ እያለኝ ያለው። የሆነ ጅል የሆንኩኝ አይነት ስሜት እየተሰማኝ ነው። ምን ተገኘ? እባክሽ ምንም ሳይንስም ፍልስፍናም የለውም። ታዲያ ክፍያ ስለተከፈለሽ ነው።
ማለቴ ብድር የምጠይቀው ሰው እየፈለግኩ ነበር። እውነትህን ነው? አዎ። ምን ነው አታበድርኝም? እኔ እኮ ደግሞ እውነትህን መስሎኝ ላምንህ ነበረ። እንደው ባመንሽኝና ደስ ባለኝ ነበር። አምናለሁ እኮ ግን ደግሞ ደስተኛ የሆንክበት ምክንያት ገምቼ ነበር። እውነት? ምን ነበር የገመትሽው? አይ ተወው በቃ። እንዴ ለምን ተወዋለሁ? እንደውም በትክክል ከገመትሽ የፈለግሽውን ነገር እቀጣለሁ። እውነትህን ነው? አዎ። ቀጥሽ ንገሪኝ። ምንድን ነበር ገምተሽ የነበረው? ጉረኛ ምናምን እንዳትለኝ። ግን ደስተኛ የሆንክበት ምክንያት የመሰለኝ አንቺ አብረሽኝ ስላለሽ ነው ትለኝ ነበር የመሰለኝ። አንቺ ያስታውቅብኛል እንዴ? አዎ አይኖቹ ያስታውቃሉ። እሺ በአምላክ ቶሎ ላይ መለስ ይችላል። እስከዛ ግን እንራመድ። ከደረሽም ቤትሽ ደረሽ ማለት ነው። እኔ በታክሲ ነው የምመለሰው ነው ወይስ አንቺ እዚህ ነው የምታድሪው? ሀሳቤማ እንደዛ ነበረ። ግን ካንተ ጋር ቤት ድረስ መሄድ የምችል ከሆነ ደስ ይለኛል። ለህብስት አስፈልጋታለሁ ብዬ ነው እንጂ እኮ ለማየም በጣም አስፈልጋታለሁ። አውቃለሁ። በአምላክ ግን ካለ ስለ ህብስት ምንም ሀሳብ እንዳይገባሽ። እሺ አልጨናነቅም። ነገ ጠዋት እመጣለሁ። እሺ አመሰግናለሁ። እሺ እሺ። ልትሄድ ነው እንዴ በአምላክ? አዎ ልሄድ ነው። ቆይ ምን አድርጌ ነው የምትቆጣኝ? ያደረኩ ነገር አለ? አለመኖሩን እኮ ቅድም ነግሬሻለሁ። ለምን ነው 10 ጊዜ የምትጠይቂኝ? አሁንም እኮ ግን እየተቆጣ ማለቃቀስሽን አቁሚ። መቼ ነው ቆይ ብልጥ የምትሆኚው? መቼ ነው የምትበሲው? ከዛ ሴትዮ ጋር አፍሽን የምትካፈችው ለምንድን ነው? ቆይ ከሷ የሚያድንሽ ሰው ያለ መስሎሽ ነው? ግን እኮ ስትለኝ የነበረውን ሰምተሃል። ሰምቻለሁ። አሁን ግን በደንብ አድርገሽ አዳምጪ። ይሄን ንግግር አልደግሞም። ማንም እንደሌለሽ ወቂ። አንተስ? ሄርሜስ? አብነትስ? እኛም አንኖርም። በቅርቡ ሁላችንም መኖር እናቆማለን። ጓደኛዬ የምትያት ሄርሜላ ራሱ አትኖርም። ገባሽ የምልሽ? አንተስ? እኔም አልኖርም። ይህን የህፃን ጥያቄሽን ተይው። በማንም ሰው ላይ አትደገፊ። ይኸውልሽ ይህን ደግሞ በፍጹም እንዳትረሹ። እሺ ሌላውን ሁሉ እሺ፣ ግን አንቺ ደደብ አትሁኚ። እኔ ማንም እንዳልሆንኩ ሺህ ጊዜ ነግሬሻለሁ። ከሰማሽ ስሚ፣ አለበለዚያ ግን ገደል ትገቢያለሽ። በአምላክ አቤት በአምላክ ምን ላድርግ? እስካሁን እዚህ ነህ እንዴ? አዎ እዚህ ነኝ። ምን ነው ችግር አለ ነው ወይስ እዚህ መሆን አይቻልም? ተረጋጋ እንጂ ምን ያስደነፋል? ለልጅቷ እራት አምጥቼላት መቼም ፈርዶብናል። እየቀለባችኋት ትሸከሟታላችሁ ታያለሽ። ግን በቋሚነት እየቀለብሻት ያለሽው አንቺ ነሽ። ታዲያ ምን ላድርግ? መቼም እዚህ በሰው ኃጢአት ለመሆን ነው የምትሽመደመደው። ከላይ አገኘዋለሁ ብዬ ነው። በእንቺ ቢ እንቺ ቢ እያልኩሽ ነው። አምጪ። አዎ እስኪ በሚገባት ቋንቋ ንገርና ብላት። ምግብ ቢ ለማለት ያው ቋንቋው ይሄ ነው። ከጠገበች መብቷ ነው። የማንንም ጥጋበኛ እናስገድድ እንዴ? ምን መሆኑ ነው? በአምላክ እንዳትበላው። ለምንድን ነው የማልበላው? እስኪ ለዚች ለሞልቃቋ ልጅ የሚመላለሰውን እራት እንቅመሰው እንጂ። አይሆንም አልኩኝ እኮ ለአንተ አይሆንህም። ለምን? ለእኔ የተለየ ነገር አድርገሽ ስለምሰጪኝ ነው አይደል? ሳሎን ካለው ጋር ብዙም ልዩነት የለውም። ተዋልኩ አይደል እንዴ? በሽተኛውንም ጤነኛውንም በየክፍሉ እየመጣልን ቀልብ ነው። በሽተኛዋማ እኮ በቃኝ አለች። ቆይ ለምንድን ነው መብላቴ በዚህ ልክ ያሳዘንሽ ነው? ወይስ ምግቡ ከምግብነት ያለፈ ሌላ ነገር አለው? ምንድን ነው የምትቀባጥረው? ምን ይኖረዋል? እሱን ያላቀ ሞተሽ ለቀስልሽ።
እሷ ያለው ስለመሰላት ነው እንጂ ምንም ነገር የለው። ምንም አይነት ምግብ ብትሰጥሽ ቢ እኔ ሁሉንም ነገር አስተካክየዋለሁ። በአምላክ ቆይ፣ ዛሬ ግን ደህና ነህ? ህብስት በእኔ ተስፋ እንድታደርግ አልፈልግም። ተስፋ እንድታደርግ ማለት አልገባኝም። ማለት ይወደኛል ብላ በቃ መኖሬን ራሱ መርሳት አለባት። አንድ የሚረዳኝ ሰው አለ ብላ ማሰብ ማቆም አለባት። ታዲያ ሰው ሁሉ እንደ ካዳት የምታውቅ ልጅ አንተን ብታምን ምኑ ጋር ነው ጥፋቱ? ምኑ ጋር ነው ስህተቱ? ችግሩ ምን መሰለህ? የሆነ ቀን መኖሬ ስለሚያበቃ ያኔ ትጎዳለች። ለራሷ ብዬ ነው። ምንድነው እየተረዳሁህ አይደለም። መቼም እናት ለልጇ እንደምታስበው ይሄ ስሞት ምናምን ልትል አይደለም አይደል? እሱም ያስኬዳል። ያው ሰው በቁሙ ከሞተ ያው ነው። በአምላክ ከዚህ በኋላ ሁሉም ነገር እንደነበረው አይቀጥልም። ሁሉንም ነገር አስተካክላለሁ። ጥሩ ነገር እንድታስብ ያደረኩበትን መንገድ ራሱ አስተካክላለሁ። ቅድም ተሰናበትኳት። የዛሬውን ያክል እንደዚህ ቀርቤያት አላውቅም። ወደፊትም አልቀርባትም። ለመጀመሪያ የሚሆን ለመጨረሻ ጊዜ እንደዚህ አድርጌ አቀፍኳት። ይሄ ስንብት ነው ለእኔ ማለት ነው። ለእሷ ግን ስንብት ይሁን አይሆን አላውቅም። ግን እኮ ትወዳታለህ። እወዳታለሁ ወይም እጠላታለሁ ያለ ሰው የለም። ግን በቃ አይ አንቺ እንደው ለአንድ ቀን አልሽ እኮ ልብስ አሸካከፍሽ ለአንድ ወር ነው ይመስለው። አይ አለም እንደው የባልና የሚስት እንደው ወጉ ነበር አይደል የምትጨቃጨቀው እንጂ ምንም ትንሽ ልብስ ነው ያዝኩት። ሌላ ሆኖ ነገር ተስተካክሎ የጭቅጭቁ ነገር ብቻ አሳሰበኝ አይደል? ታዲያ እኔ ፊቱ ምን ይጎለኛል አለምዬ? ከብልሃት ከመልክ የሰጠኝ ሰው እኮ ወይ ብልሃት። ለመሆኑ ምን ሆኖ ነው ያ ወንድምሽ ሲጮህ የነበረው? ሰምተህ ነበር እንዴ? አዎ ሰምቻለሁ፣ ግን ሰልችቶኝ ነው ዝም ያልኩት። የእሱ መወጣጠርና መዘባነን በጣም ሰልችቶኛል። ዋናው መርዝ እኮ ልጅቷ ናት። እንዴት መሰለህ አፏ የሾለው። አንተ እኮ ስልችት ብሎ ተታሃቸዋል። ልጅቷ እኮ ልደበድበን ትንሽ ነው የቀረው። በጣም ምላስ አውጥታለች። የምላሷ መርዝ ነው። ምግብ መመገብ አለባት። ለምስ ተብሎ ነው አንድ ቀን የሚያልፋት። ምኑ ነው የሚያልፈው? እንደው አሁን የዚህ ልጅ ጉዳይ ቶሎ የምጨርስበት ነገር ነው የናፈቀኝ። አቤት። ማን ጠራሽ? ሞት ይጥራሽና ምን ችግር አለባቸው እነሱ? ለፍተዋል አመጡት። በእንቺ ያዥና ቢ አንቺ ቢያልኩሽ እኮ በያ ምንድን ነው የምታየኝ? ቶሎ ጎረስ አድርገሽ ብዬ እያልኩሽ ነው። እንዴ ምን ታደርጊ ለነገሩ? በጀላ ጉርስሽ ደግሞ ድጋሚ ብትበይን አንቺ ነው የሚጠቅምሽ። ፍራጅ ቆራጭ የተባለ ይመስል ምንድነው በአይንሽ የምታቀሪው? በእናትሽ አንቺ እንኳን ተይኝ፣ በቃ ተይኝ። ወገኛ ደግሞ እንደደህና ሰው ተውኝ ትላለች እንዴ? አንቺ ምንሽ እያዘና ምንሽ ይተዋል? አሁን የምንልሽን ነገር ካደረግሽና ከበላሽ ማንም አይዘሽም። ገባሽ አይደል? በጣም ጥሩ። እንደሱ ነው የሚሻልሽ። በድን አድርጎሽ ሄድ አይደለም? አንቺው አንቺ ምንድነው ቆመሽ የምታይ? ሂጂ። ልጅ ደግሞ ፈጣ ካገች በእንቀየላት ጭንቅላቴ ምንም እየሰራ አይደለም። ውስጤ በጣም ፈርቷል። በአምላክ በጣም እየራቀኝ እንደሆነ ነው የሚሰማኝ። ቆይ ለምንድን ነው እንደዚህ የሚከፋኝ? አሁን እንቅልፍ እንዲወስደኝ ይፈልጋል።
እንጂ ታፈሳሙሻል እንዴ? አረ ለምንኝ? እርግጠኛ ነሽ? አዎ ትዬ። እንግዲውስ መተኛትሽን አቁሚ። በዚህ ሁኔታሽ እኮ ሰው መሀል መተኛትሽ አይቀርም። ምን ላድርግ ትዬ? እምታረጊውን እኮ ነገርንሽ። አንቺ ደንቆሮ ነቃ በይና ያችን ልጅና በአምላክን ተከታታይ ያልኩሽ። ይሄውልሽ ነገ እንደማልኖር ታውቂያለሽ አይደለ? ያንን መድኃኒት ሳትበላ ብተኛ ጸብሽ ከኔ ጋር። እሺ ትዬ፣ ምንም አታስቢ። ጎበስ፣ እንደዚህ ነው። በግቢና አሁን የተደፋውን ምግብ አጸዳጅው። እሺ ትዬ። አሁን እቺ ሴትዮ በሷ ኃጢአት ልታበትበኝ ነው እንዳሰበችው። ሰው ራሱን ቻይ ኩነኔያ። እዚህ ክፍል ውስጥ አጠገቤ እንዳለ አውቃለሁ፣ ግን በጣም እየፈራሁ ነው። አይኔን ከገለጥኩ ድጋሚ ልተኛ የማትመጣ ስለሚመስለኝ እፈራለሁ። ምን ማድረግ እንዳለብኝና እንደሌለብኝ ምንም አላውቅም። ግን ቢያንስ ክፍሌ መጥቷል፣ አይቶኛል። ስለዚህ አስብልኝ። በዚህ ሰዓት ደግሞ እየሰራሽ ነው ታፈሱ? ምንም በአምላክ። ምንም ማለት ደግሞ ምን ማለት ነው? መቼም በዚህ ጠዋት የተነሳሽው ለመቆም አይደለም አይደል? ኧረ አይደለም፣ እትዬ በሌሊት ወጣችሁ። ከዛ እንቅልፍ እምቢ አለኝ። ኪችን እኮ ድምፅ ሰምቼ ምንድን ነው ብዬ አጣራው ነበር። እሺ ገባኝ። ገና እየገባ ነው? አዎ፣ ግን እሱ አይመለከትሽም። እና ጋበ ብዬ እኮ ነው ጌትዬ። አይመለከትሽም አልኩሽ፣ አይመለከትሽም። አሁን ዞር በይ ልግባ። እዚህ ቤት በቃ ሁሉም የለየለት እብድ ነው ማለት ነው። ለነገሩ ምን እጠይቀዋለሁ? ይሄ ራሷ እንደ ባሰበት የለየለት እንቆ እብድ አይደል እንዴ? ልክ መምጣት አለበት። ማናችሁንም አልሰማም በጭራሽ። ዓለም ተሸንፎ አያውቅም በፍጹም። ማን ነው በዚህ ሰዓት? አቶ አለም በጠዋት መጣ መሰለኝ። በጣም ይቅርታ። ምንም ችግር የለም። ምን አይነት ምትሃት ነው በዚህ ሰዓት አንቺን የመሰልሽ አበባ ልጅ ነው ብለህ ነው? ነይ ግቢ። እኔ ነኝ ይቅርታ መጠየቅ ያለብኝ እንዲሆኝ አንቺን የመሰልሽ አበባ ልጅ ጋር መቆሜ። አረ እንዴም ጥሩ ነህ አቶ አለም። እውነትሽን ነው? አዎ። ልጅ ክፍል መሄድ እችላለሁ? በዚህ ሰዓት እሷ ክፍል መሰሪያለሽ። ከእሷ የተሻለ የሚመችሽ ቦታ አለ። አቶ አለም ግን ቤት ውስጥ በትክክለኛው ሰዓት ነው የመጣሽው። ማንም የለም ቤት። ነይ ልቅ ቆንጆ እንግባ። ግቢ የኔ ቆንጆ ግቢ እስኪ። አቶ አለም ግን ባለቤትስ? የለችም። እሺ በሩ